ታርቀናል እኮ ወገኖቼ። አሁን ዕፀ በለስን ማዕከል ባደረገው ጉዳይ አንጠየቅም። አሁን የሚያማልድ ክርስቶስን አናውቀውም። አሁን በሰማያት የሚለምን ክርስቶስን አናውቀው ወገኖቼ። ዘውድ የሚጭን እኮ መኮንን ነው። ዘውድ የሚጭን እኮ ንጉሥ ነው። ዘውድ የሚጭን እኮ ፈራጅ ነው። አማላጅ የሚል መጽሐፍ ቅዱስ ላይ ማታገኙት በአጋጣሚ እንዳይመስላችሁ። በግብር ስም በሥራ ስም አማላጅ ተብሎ የተጻፈው ኢየሱስ ክርስቶስ በግብር ስም ፈራጂ ተብሎ ግን ተጠቅሷል መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ እግዚአብሔር ነው ብለን ካመንን እግዚአብሔር ፈራጃችን ነው የምንለው። ብጥር ያለ መልስ አላት እቺ ቤተ ክርስቲያን። ብጥር ያለ ወገኖቼ፣ መጽሐፍ ቅዱስ በሚጠቅሳቸው አንዳንድ ቃላት ጥልቀት ያለው ምርመራ ነው እንጂ የሚያስፈልገው ወፍ በረር ጥቅስ ይዞ መንጭቆ ማምለጥ አይቻልም። ስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጻድቅ ፈራጅ በሚል ርዕስ ይሆናል። ጻድቅ ፈራጅ የተነሳውበትን ኃይለ ቃል ትምህርቴን ሳጠናቀቅ እመለስበታለሁ። ሊቃውንተ ቤተ ክርስቲያን ጸሎት ለራስ የሚደረግ ልመና ነው ይላሉ። ልመና ለሌሎች ሲቀርብ ግን ምልጃ ነው ብለው በይነዋል። እደግመዋለሁ። ጸሎት ለራስ የሚደረግ ልመና ነው። ልመና ለሌሎች ሲደረግ፣ ልመና ለሌሎች ሲቀርብ ግን ምልጃ ተብሎ ይጠራል። የተወደደ መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ለብቻዋ ንጽሕት ድንግል ከምትሆን ከእመቤታችን ከቅድስት ድንግል ማርያም ቤዛ ካሳ ሆኖ ሊያድነን ሲመጣ ከኃጢአት በቀር ዘእንበለ ኃጢአት ባሕቲታ ይላሉ አባቶቻችን። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ተብሎ ተጽፏል። ከኃጢአት በቀር ዲያብሎስ በኃጢአት ምክንያት የሚከሰው አንዳችም ነገር የለው። ሰው ሆኗል። ሰው ሲሆን በልቷል? አዎ በልቷል። ተኝቷል? አዎ ሰው ነውና ተኝቷል። ደክሞታል? አዎ ሰው ነውና ደክሟል። ጸልዮአል? አዎ ሰው በመሆኑ የአዳምን ካሳ ለመካስ በመምጣቱ በአዳም ፈንታ ተተክቶ በመምጣቱ ጸልዮአል፣ ለምኗል። የሰውን ልመና እኛ ለምነን ያልተሰማነውን ሰው በመሆኑ የኛን ጩኸት የኛን ልመና ስለኛ ተገብቶ ለምኗል። ምን ስለሆነ? ሰው ስለሆነ። ስለኛ መጽሐፍ ቅዱስ ማልዷል? አዎ ሰው በመሆኑ ስጋን በመልበሱ ለቤዛነት ሥራ እኛን ለማዳን ይህንን አድርጓል። ሰው ስለሆነ ለኛ ቤዛ ሆኖ መጥቷልና የኛን ሥራ መስራት ተገብቶታል። ይሄ ግን መቼ ሆኗል?
ጸልዩዋል? አዎ ጸልዩዋል ብለናል። ለምኗል? አዎ ስለኛ በእኛ ተገብቶ የእኛን ሥራ ሰርቷል ብለናል። ይሄንን ግን ክርስቶስ መቼ አድርጎታል? አሁን የመጀመሪያው ጥያቄያችን ይሄ ነው። መቼ ነው ይሄንን ያደረገው? የእግዚአብሔር ቃል ግልጽ መልስ ነው የሚሰጠው ወገኖቼ። እንዲህ ይላል የዕብራውያን መልእክት ምዕራፍ 5 ቁጥር 7 እንዲህ ይላል፣ እርሱም ክርስቶስን ማለት ነው። እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። አቅርቧል፣ አቀረበ ይላል። መቼ? በሥጋው ወራት። እሱ መቼ ነው? ሰው በሆነበት ወራት በግልጽ ቃል ጩኸቱን ምልጃ ብሎ የገለጸውን ቃል መቼ እንደሆነ መጽሐፍ ቅዱስ በግልጽ ቃል አስቀምጧል። ምን ብሎ? ሰው በሆነበት ወራት፣ በሥጋ በተመላለሰበት ወራት፣ በአጭር ቁመት በጠባብ ደረት በተገለጠበት ወራት እርሱም በሥጋው ወራት የሚለውን ሊቃውንት ይህን ሲተረጉሙ በሥጋው ወራት የሚለውን ሰው በሆነበት ወራት ይህንን አደረገ ብለዋል። እዩ፣ ሥጋን ስለለበሰ እስከሚሞትባት ቀን ድረስ የሰውን ሥራ ሰርቷል። ከዚያስ በኋላ ካላችሁኝ አምላካዊ ሥራን እንጂ ሥጋዊ ሥራን ሲሰራ አልታየም ጌታችን። ለዚህ ነው በሥጋ ወራት የሚለው ቃል የሚሰመርበት ቃል። ከዚያስ በኋላ ከሞተስ በኋላ ካረገስ በኋላ በሰማያት በጥንት ክብሩ ከከበረስ በኋላ ሥጋዊ ሥራን አይሰራማ፣ አይለምንማ፣ አይጸልይማ፣ አያማልድማ፣ አይቃትትማ። እንደውም አባቶቻችን ሃይማኖተ አበው ዘዮሐንስ ምን ይላል? የሰውነትን ሥራ ፈጽሞ አይሻውም ይላል። ከመቼ በኋላ? ሞትን ድል ከነሳ፣ ካሸነፈ፣ ተልእኮውን ካጠናቀቀ በኋላ የሰውነትን ሥራ መብላትን፣ የሰውነትን ሥራ መጠጣትን፣ የሰውነትን ሥራ መድከምን፣ የሰውነትን ሥራ መራብን፣ የሰውነትን ሥራ መታመምን፣ የሰውነትን ሥራ መለመንን፣ ማማለድን ፈጽሞ አይሻው። ለዚህ ነው በግልጽ ቃል በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ የሚለው። መቼ? ሰው በሆነበት ወራት። ለዚህ እኮ ነው ኦርቶዶክሳውያን መጽሐፍ ቅዱስን በጥንቃቄ ለሚመለከቱ ወገኖች ጌታችን ከሞት ከተነሳ በኋላ በምድር ላይ በዘመነ ሥጋዌው ሰው ሆኖ ሲሰራ እንደነበረው ቀና ብሎ ሲጸልይና ሲለምን የማታዩት ከዚያ በኋላ እንዲህ ያለ ሥራ ስለሌለው ነው። እንዴ ከትንሣኤው በኋላ የተጠበሰ ዓሣ እንዳላችሁ አምጡ ብሎ በልቶ የለምን? አዎ በልቷል። ምን ለማድረግ? የተነሳው በዛው ሰውነት በዚያው ሥጋ መሆኑን ለማረጋገጥ ነው እንጂ የሚራብ የሚጠማ ሰውነት ስላለው አይደለም። ሥጋውን ትቶ እንዳልተነሳ ለማረጋገጥ እንጂ የሚራብ
የሚጠማ የሚደክም እንደገና የሚታመም የሚሞት የሚለምን አይደለም። ለዚህ ነው በአንድም ቦታ ህብስት ይዞ ቀና ብሎ ሲጸልይ እንደነበረው ቀና ብሎ ሲጸልይ የማታዩት ለዚህ ነው። በአጋጣሚ አይደለም። ከሞት ከተነሳ በአባቱ ሪና ከተቀመጠ በኋላ ኢየሱስ ክርስቶስ ይህንን የመለመን ይህንን የምልጃ ሥራ ስለማይሰራ ነው። ወገኖቼ እዚህ ጋር አንድ ነጥብ ልጠይቃችሁ። ከቀደመው በደል ከአዳም ኃጢአት እስከ ክርስቶስ ሞት ድረስ የነበረውን ምልአተ ኃጢአት ታርቀናል አልታረቅንም? ታርቀናል አልታረቅንም? ታርቀናል እኮ ወገኖቼ። አሁን ዕፀ በለስን ማዕከል ባደረገው ጉዳይ አንጠየቅም። ይሄንን አጠናቋል ፈጽሟል ነው የምትለን? አዎ። ይህንን የሚያስረዳ እግዚአብሔር ቃል አለ በሚገባ። እንዲህ ይላል ሊቁ ቀለምኒጦስ ዘእስክንድርያ የዮሐንስ ወንጌል ምዕራፍ 17ን በተረጎመበት መልእክቱ ሊቀ ካህናት እንደመሆኑ የጸለያት ጸሎት ባላት በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንዲህ የሚል ቃል ታገኛላችሁ። ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ስሙኝ በሞቴ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩህ ይላል። ላደርገው የሰጠኸኝን ሥራ ምን? ሰላምን ማድረግ ምን? የጥልን ግድግዳ ማፍረስ ምን? አንድን አዲስን ሰው በመስቀል ላይ መፍጠር ምን? የተራራቁትን ማስታረቅ። የሰጠኸኝን ሥራ ፈጽሜ በምድር ላይ ገለጥኩ ካለው ፈጽሞታል። በአንድ ሞቱ በአንድ ጥልቅ አገልግሎቱ ይህንን ፈጽሞታል። የሰጠኝን ሥራ ፈጽሜ ይላል። ታዲያስ እንዳልተፈጸመ ሁሉ ገና ያስታርቃል፣ ገና ይማልዳል፣ ገና ይለምናል፣ ገና ይቃትታል እንል ነው። ፈጽሞታል። የተወደዳችሁ ኦርቶዶክሳውያን አንድ ግጥም ያለ እውነት እንንገራችሁ። ሲለምን ስናየው አማላጅ አንለው፣ ሲራብ ስናየው ረሃብተኛ ነው አንለው፣ አንጠራጠረው። ስለኛ የሆነው እንደሆነ እናውቃለን። ዘበንቲያነ ይላሉ ሊቃውንት፣ ስለኛ ነው የሆነው። ስለኛ ሲሞት ሲያዩት ፍጡር ያደረጉት አሉ የሉም? አሉ። እንዴት የሞተ ታመልካላችሁ የሚሉን አሉ። አልገባቸው። እኛ ሲሞት ስናየው ፍጡር አላደረግነው። መከራ ሲቀበል ስናየው ከመላእክት አላሳነስነው። የእግዚአብሔር ቃል እንዲህ ይላል፣ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ከሞት መከራ የተነሳ የተዋረደ ነው አንለው። ሲለምን ስናየው አማላጅ አናደርገው። ምክንያቱም ዓለም ሳይፈጠር በነበረው ክብሬ ግለጠኝ ብሏል። አሁን የከበረው ዓለም ሳይፈጠር በነበረው ክብሩ ነው። ያኛውማ ስለኛ የተደረገ ነው። እኛ ልናደርገው ያልቻልነው ነው ያደረገው፣ የኛን የወሰደው። የተወደዳችሁ ኦርቶዶክሳውያን በእኛ ቦታ የተፈጸሙ ድርጊቶችን ለሱ እንደተደረገ አድርገን ቆጠርናቸው ይላል ጎርጎርዮስ ዘንዚናዙ። ለኛ ነው የለመነው፣ የኛ ጩኸት ስለኛ ነው የተራበው። በዚያ ክብር ነው አሁን ያለው። ለዚህ እኮ ነው ይለምናል፣ ይጸልያል፣ ይቃተታል፣ ያማልዳል፣ አሁን በሰማይ ያገለግላል።
ማንለው እኮ ለዚህ ነው። ወደ ጥንት ክብሩ ነው የገባው። ዝቅ ሲልስ እሱማ ስለኛ ለጥቂት ጊዜ ያደረገው ነው። እኛን ለማዳን የከፈለው እሱን ይዘን ግን ተጠራጥረን ፍጡር ነው፣ ተጠራጥረን አማላጅ ነው። ለዚህ ነው ሲሞት ስናየው ፍጡር፣ ሲለምን ስናየው አማላጅ የማናደርገው። ለዚህ ነው በጣም ጥልቅ እይታ ደግሞ ላሳያችሁ። የአንድ ሰው ጥልቅ እይታ ማን ይመስላችኋል? በቀኝ የተሰቀለው ወንበዴ ነው። አታስታውሱ? አባቴ ሆይ ይህን ኃጢአት አትቁጠርባቸው ሲል ሲሰማ ምን እንዳለ ታውቃላችሁ? በል ጌታ ሆይ ለእኔም በነካጅህ ለምንልኝ ያለው መሰላችሁ? አላለው። ጥልቁን እይታ ተመልከቱት። እውነተኛ አማኝ እንደዚህ ነው የሚያየው። ይቅርታን ሲለምንላቸው ስላየ አማላጅ ያደረገው እንዳይመስላችሁ። እና ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አሳስብልኝ አይደለም ያለው። ምን በለኝ አስበኝ። እንደዚህ ነው እኮ ምናምነው አማኞች፣ እንደዚህ ነው ሲለምን ስላየው። እንደውም አንድ ሊቅ ምን ይላል? ኢየሱስ ክርስቶስ በሐሙስ ምሽት የሐዋርያቱን እግር ሲያጥብ ስላየው ነው እንዴ ይሁዳ ባሪያ አድርጎ ይሸጠው ይላል። የባሮችን ስራ ነው ክርስቶስ ሐሙስ ዕለት የሰራው። እግር ማጠብ የባሮች ስራ ነበር ባይሁድ ዘንድ። እንዴ እግር ሲያጥብ ሲያየው እንደ ባሪያ 30 ብር ሸጠው ይላል። አያችሁ፣ ሲያጥብ ስናየው ባሪያ አናረገውም፣ ጌታ ነው። ታዲያ በሰማያት እንዴት ነው ክርስቶስን የምናውቀው? ክርስቶስን እንዴት ነው የምናውቀው ታዲያ በሰማያት? አንድ እግዚአብሔር ቃል አንብብላችሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 16 እንደዚህ ይላል፣ ወደ ሰማያት ከሄደ በኋላ በዘመነ ስጋዊው ይሰራ እንደነበረው አይደለም አሁን የምናውቀው። እና እንዴት ነው? እንዲህ ይላል ቅዱስ ጳውሎስ፣ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅ፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው። እንዴት? በስጋው ወራት ሲሰራ እንደነበረው በሰማያት ከእንግዲህ ወዲህ now onwards ይላል እንግሊዘኛው። ካሁን በኋላ እንደዚህ አናውቀው። እንዴት? ሲራባ አናውቀው። እንዴት? ሲጠማ አናውቀው። እንዴት? ሲጸልይ አናውቀው። እንዴት? ሲያማልድ አናውቀውም። ለዚህ እኮ ነው እርሱም በስጋው ወራት ከሞት እንደዚህ አናውቀውም። ክርስቶስ አሁን የሚያማልድ ክርስቶስን አናውቀውም። አሁን በሰማያት የሚለምን ክርስቶስን አናውቀውም። እንደዚህ አናውቀውም። ታዲያ እንዴት ነው የምናውቀው? ላንብብላችሁ። ዕብራውያን መልእክት ምዕራፍ 2 ቁጥር 9 ዕብራውያን ምዕራፍ 2 ቁጥር 9 እንዲህ ይላል፣ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። በስጋ ወራት እንደነበረው አናውቀውም። እና እንዴት እናየዋለን? የክብርና የምስጋና ዘውድ ተጭኖ በዙፋኑ ተቀምጦ። እንዴ የክብርና ዘውድ ተጭኖ ምን ማለት ነው ወገኖቼ? ዘውድ የሚጭን እኮ መኮንን ነው። ዘውድ የሚጭን እኮ ንጉስ ነው። ዘውድ የሚጭን እኮ ፈራጅ ነው። እዩ ግልጽ እኮ ቃል ነው። እምናየው ሲለምን አይደለም፣ እምናየው ሲያማልድ አይደለም፣ እምናየው አንዳንዶች እንደሚሉት ደም ይዞ ሲያገለግል አይደለም። እና ምንድነው? የክብርና የምስጋናን ዘውድ ተጭኖ እናየዋለን። የተወደዳችሁ ኦርቶዶክሳውያን ነገሬን ለመጠቅለል እንዲመቸኝ እንኳን አይደለም በሰማያት ክብሩ ከብሮ ገርቶ በመስቀል የመከራ ወቅት እንኳን ሳይቀር ኢየሱስ ክርስቶስ በግብር አንዳንዶች አይገባቸውም። ቋንቋ የምንናገረው ሁሉ አይገባቸውም። ኢየሱስ ክርስቶስ
አማላጅ የሚል መጽሐፍ ቅዱስ ላይ ማታገኙት በአጋጣሚ እንዳይመስላችሁ። በግብር ስም በሥራ ስም አማላጅ ተብሎ የተጻፈው ኢየሱስ ክርስቶስ በግብር ስም ፈራጂ ተብሎ ግን ተጠቅሷል መጽሐፍ ቅዱስ ላይ። እሱን ይዘን ነው እኛ መጽሐፍ ቅዱስ በጠራው ነው የምንጠራው። ምን ብለን? ጻድቅ ፈራጅ፣ እውነተኛ ፈራጅ፣ እውነተኛ ፈራጅ ብለን። በመስቀል ላይ መከራ ሲቀበል እንኳን ምን እንደተባለ ላንብብላችሁ። እንኳን በሰማያት ትንቢተ ሚክያስ ምዕራፍ 5 ቁጥር 1 ላይ የእስራኤልን ፈራጅ ጉንጩን በበትር ይመታሉ ይላል። የእስራኤል ምን? የእስራኤል ምን? ፈራጅ። ጉንጩን የተመታው ፈራጁ ነው። ለዚህ እኮ ነው ቅዱስ ቄርሎስም ቅዱስ አትናቴዎስም የነቢዩ የኢሳይያስን ትንቢት በተረጎሙበት አንቀጽ በሃይማኖተ አበው ማንበብ ትችላላችሁ። መልአክ አይደለም፣ አማላጅ አይደለም፣ እርሱ ራሱ መጥቶ ያድናቸዋል የሚለውን አማላጅ አይደለም ተብሎም አይጠራም። እርሱ ራሱ መጥቶ ያድናቸዋል። ማን? ፈራጁ። ለምንድን ነው አማላጅ ማንለው? ቅድም እንደነገርኳችሁ ነው። ሰው በሆነበት ወራት እሱም ለጥቂት ጊዜ ለአንድ ጊዜ በመስቀል ላይ የሰራው በመሆኑ ከዛስ በኋላ ሲሰራው ስለማይኖር ጥሩ ምሳሌ ልስጣችሁ። እቺን ትንሽ ገለጥ የሚያደርግልን ሁሉ ጊዜ ይሄን ትምህርት ሳስተምር ይሄን ምሳሌ ያመጣለሁ። እስኪ አንድ ምሳሌ ልስጣችሁ። አንድ ንጉስ እየተዋጋ ጦር ግንባር ወታደር ቢሳሳበት ወታደር ቢያልቅበት ልብሰ መንግስቱን ያወልቅና የተራ ወታደር ይለብስና ንጉሱ ራሱ እንደ ወታደር መዋጋት ይጀምራል። ምክንያቱም ወታደር ስለሌለው ስላለቀበት ንጉሱ እንደ ወታደር መተኮሱ አይቀርም። እስኪ ልጠይቃችሁ፣ ከጦርነቱ በኋላ ይሄን ንጉስ ወታደሩ ብላችሁ ነው የምትጠሩት ወይስ ንጉሱ? አያችሁ፣ እንደ ወታደር ቢተኩስም ልብሰ መንግስቱን አውልቆ እንደ ወታደር ቢለብስም ይህ ንጉስ ነው፣ ይህ ፈራጁ ነው። ለዚህ ነው የእስራኤልን ፈራጅ ጉንጩን በበትር ይመታሉ ተብሎ የተጻፈው። በአንድ ነገር እንጠቅልለው ኢየሱስን እግዚአብሔር ነው ብለው የሚያምኑ ሁሉ አንድ ነገር ብቻ ይላል። ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር እኩል ነው። እግዚአብሔር ተብሎ ይታመናል፣ እግዚአብሔር ተብሎ ይጠራል ብሎ ያመነ አንድ ነገር አብሮ ይላል። ከነቢዩ ከኢሳይያስ ጋር ሆኖ አብሮ እንዲህ እያለ ይጮሃል። ምን ይላል? ትንቢተ ኢሳይያስ ምዕራፍ 33 ቁጥር 22 ላይ እግዚአብሔር ፈራጃችን፣ እግዚአብሔር ሕግ ሰጪያችን፣ እግዚአብሔር ንጉሳችን ነው፣ እርሱ ያድነናል ይላል። ኢየሱስ ክርስቶስ እግዚአብሔር ነው ብላ መታመን ቤተ ክርስቲያን፣ እውነተኛ የክርስቶስ ቤተ ክርስቲያን። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር ነው ብለን ካመንን እግዚአብሔር ፈራጃችን ነው የምንለው። እግዚአብሔር ፈራጃችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ሕግ ሰጪያችን፣ ገዢያችን ነው፣ እርሱ ያድነናል ከማለት በቀር ምን እንላለን? መጠቅለያዬ የተነሳውበት ርዕስ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 የተነሳውበት ርዕሰ ጉዳይ ነው። በሞቴ ልብ ብላችሁ ስሙኝ። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና። ሊሞት ደርሷል ቅዱስ ጳውሎስ፣ ሊሰዋ ነው። ሰማዕትነቱን ቀን አውቋታል። የምሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያንቀለን ያስረ ምን የሆነው
ሁላችሁም በሉልኝ። ምን የሆነው? ምን የሆነው? ጻድቅ ፈራጅ። እውነተኛ ምን? ፈራጅ። ያን ቀን የሆነው የሚሆነው አይደለም። አንዳንዶች ገና ሲመጣ ነው ፈራጅ የሚሆነው ይሉናል። አይደለም። መጽሐፍ ቅዱስ የሚለን የሚሆነው ሳይሆን የሆነው። ምን የሆነው? ጻድቅ ፈራጅ። አንዳንድ ቃላት መጽሐፍ ቅዱስ ላይ የሉም። ይማልዳል የሚል አለ እና ምን ማለት ነው? ኑና ተማሯ፣ መጻሕፍት አንብቧ። ይማልዳል ብሎ ብቻ መቼ ቆመ? እና ምንድነው የሚለው? በሰማያት ያለፈ እንዲህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ካህናት አስቀድሞ ስለራሱ ዕለት ዕለት መስዋዕት ሊያቀርብ አያስፈልገውም። ይህንን አንድ ጊዜ ፈጽሞ አድርጓልና ነው የሚለው። ቃላትን ባነበብን ቁጥር ሁሉ ሳንተረጉም አናልፍም። ዝቅ በሉና አንብቡት። ይህንን አንድ ጊዜ ፈጽሞ አድርጓልና። አንድ ጊዜ ዝቅ ብሎ የሚለው ይሄንን ነው። አንድ ጊዜ ብጥር ያለ መልስ አላት እቺ ቤተ ክርስቲያን። ብጥር ያለ ወገኖቼ፣ መጽሐፍ ቅዱስ በሚጠቅሳቸው አንዳንድ ቃላት ጥልቀት ያለው ምርመራ ነው እንጂ የሚያስፈልገው ወፍ በረር ጥቅስ ይዞ መንጭቆ መምለጥ አይቻልም። ጥልቅ መልሶች ቤተ ክርስቲያን አላት። ለዚህ ነው ቤተ ክርስቲያን ጻድቅ ፈራጅ የምትለው። ይቆየ